እስቲ ይህንን በአይን ህሊናችሁ ሳሉት። አትላንታ ውስጥ ናችሁ። ዓመተ ምህረቱ እንደ ፈረንጆቹ በ1990ዎቹ ነው። ከተማዋ እያደገች እየተንቀሳቀሰችና ለመጥላት የማትመች ደስ የምትል ከተማ የምትባልበት ጊዜ ነበር። በኮሎኒ ስኩዌር ሆቴል ውስጥ አርፋችኋል። እናም ሻንጣችሁን ይዛችሁ ከበረራ ድካም በኋላ ወደ ሆቴል ስትገቡ የሆቴሉን ሻንጣ ተሸካሚ ወይም ሻንጣ የሚገፋላችሁን ሰው አገኛችሁት። ይህ ሰው ባለሙያ ነው፣ ዝምተኛ ነው። በፈረንጆች አጠራር ከዴቭሪ በሂሳብ አያያዝ ዲግሪ ያለው የቤተሰብ ሰው ነው። ለዓመታት አሜሪካ ውስጥ ኖሯል። ያለምንም ጥርጥር የመኪናችሁን ቁልፍ አምናችሁ ልትሰጡት የምትችሉት አይነት ሰው ነው። ስሙ ቀልቤሳ ነገዎ ይባላል። ጥያቄው እዚህ ጋር ነው። የሊፍቱን በር የያዘላችሁ ሰው ማን እንደሆነ በእርግጥ ታውቃላችሁ ወይ? ምክንያቱም ቀልቤሳ ጆርጂያ ውስጥ በሆቴል ስራው ተጠምዶ ሳለ ከሺህ ማይሎች ርቃ በምትገኘው ኢትዮጵያ ውስጥ በእርሱ ምክንያት ሌሊቱን በለቅሶ የሚያድሩ ሰዎች ነበሩ። እናም ከነዚህ ሰዎች መካከል አንዷ ልክ ያንኑ ሊፍት ልትጠቀም አብረው ቆማለች። ስሟ ሂሩት አበበ ጅራ ይባላል። እሷም ልክ እንደሱ ስደተኛ ናት። በሆቴሉ ውስጥ በጽዳት ሰራተኝነት እየሰራች ነው። በአሜሪካ ህልም ጥላ ስር ህይወቷን ለመገንባት የምትጥር ሴት ናት። አብዛኞቻችን በአይነ ህሊናችን ልንስለው የማንችለውን ነገር ተርፋለች። ቀይ ሽብር። በቀይ ሽብር ወቅት አዲስ አበባ ውስጥ በሚገኙ መስኮት በሌላቸው ጨለማ ክፍሎች ውስጥ የደረሰባትን መከራ አሁን ላይ ስታስቡ ይዘገንናታል። ነገር ግን አሁን ደህና ነኝ ብላ ታስባለች። የአትላንቲክ ውቅያኖስ ጭራቆቹን ሊያርቅልኝ የሚችል ትልቅ አጥር ነው ብላ ታምናለች። ነገር ግን በጣም ተሳስታለች። እናም የሊፍቱ ደወል ድምፅ ተሰማ። ሊፍት ይዟት የሄደ የነበረው ሊፍት መሀል ላይ አንደኛው ፎቅ ላይ ቆመ፣ ሌላ ሰው ሊያስገባ። እናም ቀልቤሳን እዚያው ሊፍት ውስጥ አገኘችው። ያየችው የስራ ባልደረባውን ብቻ ሳይሆን ሲያወራ ሰላም ሲላት አንድ የምታውቀውን ድምፅ ሰማች። ይህ በደረቅ የህግ ሰነዶች ውስጥ የማይነገራችሁ ዝርዝር ጉዳይ ነው። እናም ያ ሚስጥር ያለው እዛ ሰውዬ ድምፅ ውስጥ ነው። ከዓመታት በፊት በዚያ ጨለማ እስር ቤት ውስጥ በጨርቅ አይኖች ታስረው ተደብድበ ተሰባብረ ትዕዛዝ የሚሰጠውን ሰው እንድትደበደብ፣ እንድትበደል፣ ሚስጥር እንድታወጣ፣ እንዲገርፉህ ትዕዛዝ የሚሰጠውን ሰው ድምፅ ፈጽሞ አትረሳውም። በዚያ ቀን ትሞታለህ ወይስ ትኖራለህ የሚለውን የሚወስነውን ሰው የድምፅ ቃና ፈጽሞ አትረሳውም። ሂሩት ሲያወራ ሰማችሁ፣ ፊቱን አየችው። እናም በቅጽበት የአትላንታ ፀሐይ ስትጨልም ተሰማት። ወደ ከፍተኛ 19 አዲስ አበባ ተመለሰች። በደርግ አገዛዝ እጅ ወደ ነበረችበት ጊዜ ተመለሰች። የሊፍቱን በር የያዘው ሰው ደግሞ የሆቴሉ ሰራተኛ ብቻ አልነበረም፣ የእሷ አሳዳጅና ገዳይም ጭምር ነበር። ታዲያ ይህ እንዴት ሊሆን ቻለ? በ21ኛው ክፍለ ዘመን ከተፈጸሙት እጅግ አስፈሪ ድርጊቶች መካከል እያወራሁ ያለሁት ስለ ስልታዊ ማሰቃየትና በመንግስት ስለሚደገፈው ቀይ ሽብር ግድያ ነው። በዚያ ሁሉ ወንጀል ተጠያቂ የሆነ ሰው እንዴት የግሪን ካርድ ሊያገኝ ይችላል? እንዴት የአሜሪካ ፓስፖርት ሊኖረው ቻለ? የአሜሪካ መንግስት ጥብቅ የሆነ የማጣሪያ ሂደት አለን ይለናል። እያንዳንዱን ስም፣ እያንዳንዱን ታሪክ፣ እያንዳንዱን የጣት አሻራ እናጣራለን ይሉናል። ሆኖም ግን ቀልቤሳ ነገዎ በቀጥታ በበሩ ነበር የገባው። ለውጭ ጉዳይ ሚኒስቴር እኔ የፖለቲካ ጭቆና ሰለባ ነኝ ብሎ ነገራቸው። እነሱም ማመኑት፣ ወይም ደግሞ ምናልባት ለማጣራት ግድ አልሰጣቸውም ነበር። ተጎጂዎቹ በስደተኛ ካምፖች ውስጥ ተጠልለው ሳለ ወንጀለኛው ግን በከተማ ዳርቻዎች ቤት ለመግዛት ብድር ይጠይቅ ነበር ከአሜሪካ ባንኮች። ይህ ሙሉ በሙሉ የእውነት መገለባበጥ ነው። እንዲያውም ከአንተ አፓርታማ አጠገብ ሌላ ማን እየኖረ ይሆን፣ ቡና የሚያቀርብልህስ ማን ይሆን ብለህ እንድትጠይቅ የሚያደርግ ታሪክ ነው። እናም በዚያ ቅጽበት ሂሩት አልጮኸችም፣ አልሸሸችም። ለቀልቤሳ ከምንም በላይ አደገኛ የሆነ ነገርን አደረገች። ያ አደገኛ ነገር ማስታወሷ ነበር። አስታወሰችው። ቀይ ሽብር የምትለዋን ሀረግ ብዙዎቻችሁ ሰምታችኋል፣ ምናልባት ጄንዚዎች ካልሆኑ በስተቀር። ልክ እንደ አንድ የቀዝቃዛው ጦርነት ትረካ ፊልም ይመስላል አይደለም? ለታሪክ መጽሐፍ የሚሆን የሚስብ መፈክር። ነገር ግን በ1977 አሁንም በፈረንጆች ነው የምወስዳችሁ፣ ኢትዮጵያ ውስጥ መፈክር አልነበረም፣ ፖሊሲ ነው የነበረው። ቀይ ሽብር በመንግስት የታወጀ የደም ዘመን ነበር። በዚህ ሁሉ መሃል ደግሞ ከፍተኛ 9 የሚባል ቦታ ነበር። በዚያን ጊዜ ተማሪ ከሆንክ ወይም ባለሙያ
ወይም ደግሞ በፖለቲካ ሰበብ ላይ ጠንክረህ ያላጨበጨብክ ሰው ከሆንክ ከፍተኛ 9ን ትፈራለህ። ከፍተኛ 9 የማቆያ ስፍራ ብቻ አልነበረም፣ የሰውን ልጅ መንፈስ ለመስፈር የተነደፈ ትልቅ የሴራ ማሽን ጭምር ነው። ታዲያ የዚህ ድርጅት የበላይ ተመልካች ማን ነበር? አዎ ቀልቤሳ ነገዎ ነበር። እሱ ትዕዛዝን የሚቀበል ተራ ወታደርም አልነበረም። እሱ ቼርማን ነበር፣ ሰብሳቢ ነበር። ክሊፕቦርዱንና ቁልፉን የያዘው ሰው እርሱ ነበር። ወታደሮች እንደ ሂሩት አበበ ጅራ ያሉ ወጣቶችን ሲያመጡ የሚጠብቃቸው ቀልቤሳ ነበር። እስቲ ለአንድ አፍታ አስቡት። በኋላ ላይ በአትላንታ ሆቴል እንግዶችን ተጨማሪ ፎጣ ትፈልጋላችሁ ብሎ በትህትና ይጠይቅ የነበረው ሰው ያ ሰው ከጥቂት ዘመናት በፊት ሰዓቶቹን ያሳልፍ የነበረው ምርመራዎችን በመከታተል ነበር። ምርመራ ስንል ደግሞ ደማቅ መብራትና ስለ ጠንካራ ጥያቄዎች እያወራን እንዳልሆነ በደንብ ይገባቸዋል። እያወራን ያለነው ስለ ወተር ወይም ስለ ግንድ ወይም ይሄ ፖል ስለሚባለው አይነት ምርመራ ነው። ፖል የሚባለው የምርመራ አይነት እጅግ የተለየ ጭካኔ አይነት ነው። የተጎጂውን እጅና እግር ያስሩና ከጉልበታቸው በስተጀርባ ግንድ በማስገባት ልክ እንደ እንስሳ ስጋ ቁልቁል ይሰቅሏቸዋል። ከዚያም የመሬት የሚረግጠውን የእግራቸውን የውስጥ ክፍል እስኪላጥ ድረስ ይገርፏቸዋል። ቀልቤሳስ እንደ ምስክሮች ገለጻ ከሆነ እሱ ዝም ብሎ አይመለከትም ነበር። ድርጊቱን ይመራ ነበር። እዚያው ቆሞ ፊቱ ሳይለዋወጥ ስሞችን ይጠይቃል። ላልተፈጸመ ወንጀል የእምነት ቃል እንዲሰጡት ያስገድዳል እየገረፋቸው። ሂሩት እዚያ ነበረች። አየችው፣ ተሰማት። ጓደኞቿ ተጎትተው ሲወጡና ዳግመኛ ሳይመለሱ ሲቀሩ አይታለች። እሷ በነበረችበት ሴል ውስጥ ተጠርተው ወጥተው የተረሸኑ ብዙ ናቸው። በኢትዮጵያ ቀይ ሽብር ወቅት መንግስት ዝም ብሎ አይገለህም። ከገደለህ በኋላ ለገደለበት ጥይት ቤተሰቦችህን እንዲከፍሉ ያደርጋል። የምናወራው ስለ እንደዚህ አይነት አገዛዝ ነው። ንጹህና ምንም ያልተበረዘ ፒውር ጭካኔ ነበር። እናም ደምህን የሚያፈላ ጉዳይ ያለው እዚህ ጋር ነው። በ1980ዎቹ በፈረንጆች መገባደጃ ላይ በሶቪየት የሚደገፈው የደርግ አገዛዝ መሰንጠቅ ጀመረ። መጨረሻውን መቅረቡ ታወቀ። አብዮቱ እየከሸፈ ነበር። ታዲያ እንደ ቀልቤሳ ያለ ሰው ምን ይደረጋል? ምን ያደርጋል? እዚያው ቆይቶ ለሰራው ስራ ፍርዱን ይቀበላል? ላጠፋቸው ህይወቶች በህግ ፊት ይቆማል? በፍጹም። ቀልቤሳ ልክ እንደ ሁሉም ፈሪዎች እሱም ሸሽ፣ ወደ አሜሪካ ኤምባሲ ሄደ። እናም ይህንን ስሙ፣ እኔ ስደተኛ ነኝ አላቸው። እየተሰደድኩ ነው፣ እያሳደዱኝ ነው። ቀልቤሳ እሱ ራሱ የፈጠረው ትርምስ ሰለባ አድርጎ ራሱን አቀረበ። የአሜሪካ ቢሮክራሲ ደግሞ በታላቅ ጥበቡ በገዛ እጁ የከፍተኛ 9 ደም ያለበትን ይህንን ሰው ተመልክቶ ወደ አሜሪካ በደህና እንኳን መጣ፣ ይኸውልህ የተማሪ ቪዛ አለው። በእኩለ ሌሊት ድንበር ጥሶ አልገባም። በመደበኛ መንገዶች አውሮፕላን፣ ምናልባትም ፊቱ ላይ ፈገግታ ጭኖ ወደ አገሪቱ የገባ ሰው ነው። ወደ ሚድዌስት ከዚያም ወደ ጆርጂያ ተዛወረ። ዲግሪ ያገኘ፣ ምርጥ ዜጋ ሆነ። ይህ ፍጹም የሆነ የመደበቂያ መንገድ ነው። ጭራቁ የሆቴል ልብስና የስም መለያ ያደርጋል። እናም በድንገት እርሱ በአገልግሎት ዘርፍ ውስጥ ያለ ተራ ሰው ይሆናል። እናም የታሪክ ተጠያቂነቱን ያመለጠ መሰለው። አትላንታ ስለሆነ የአዲስ አበባ መናፍስት ሊያገኙት የማይችሉት መሰለው። ነገር ግን አንድ ነገርን ረስቶ ነበር። አሜሪካ የገባው እሱ ብቻ አልነበረም፣ ሂሩትም እዛው ነበረች። እናም እርሷ ድምፁን በፍጹም ልትረሳው አልችልም። እንደነገርኳችሁ እዛ ሊፍት ውስጥ የሰማችው ድምፅ ከደረሰባት መከራ ጋር አእምሮዋ ላይ ተጽፎ ከቀረው ድምፅ ጋር አንድ አይነት ነበር። እንግዲህ ሁኔታው እንዲህ ነው። አሰቃቂህን በዳይህን አግኝተሃል። ጆርጂያ ውስጥ በሚገኝ አንድ ሊፍት ውስጥ የፖሊስተር ዩኒፎርም ለብሶና የሻንጣ ጋሪ ይዞ ቆሟል። ምን ታደርጋለህ? በተገቢው ዓለም ውስጥ ቢሆን ኖሮ ለባለስልጣናት ትደውላለህ፣ ለኤፍቢአይ ትደውላለህ። ሄይ እዚህ ምስራቅ አፍሪካ ውስጥ የሞት ካምፕ ያስተዳድር የነበረ ሰው አለ ትላለህ። እናም በተገቢው ዓለም ውስጥ ቢሆን ኖሮ በዚያ ዕለት ከሰዓት በኋላ ሰንሰለት እጁ ላይ ያስገቡበት ነበር። ነገር ግን የምንኖረው በእንዲህ አይነት ዓለም ውስጥ አይደለም። የምንኖረው በቢሮክራሲ ዓለም ውስጥ ነው። እናም በ1990 የአሜሪካ መንግስት እንደ ቀልቤሳ ላሉ ሰዎች የሚሆን የጦር ወንጀለኞች ዲፓርትመንት ወይም ክፍል አልነበረው። በአሜሪካ መሬት ላይ ወንጀል አልፈጸመም። አትላንታ ውስጥ ባንክ አልዘረፈም። እርሱ ያደረገው በኢትዮጵያ ውስጥ ሴቶችን ስልታዊ በሆነ መንገድ ማሰቃየት ብቻ ነበር።
በአሜሪካኖች አይን እንደዛ ነው። ለኢሚግሬሽን ቢሮ ወይም አይኤንኤስ ደግሞ የሰነድ ስራው ትክክል ይመስል ነበር የቀረበው ሰነድ። ሂሩት አበበ ጅራ እና ሌሎች 2 ተጎጂዎች እጅጋየሁ ታዬና ኤልሳቤጥ ደምሴ ፍትህ ከፈለጉ ባጅ ካደረገ ወይም ከፖሊስ እንደማያገኙት ተረዱ። ስለዚህ ፍትህን ከጠበቃ ማግኘት ነበረባቸው። የፍትሐ ብሔር ክስ መመስረት። እናም የፍትሐ ብሔር ክስ መሰረቱ። የዚህን ነገር አስቂኝነት እስቲ ያስቡት። ሰውየውን በግድያ እየከሰሱት አይደለም፣ ለደረሰ ጉዳት ካሳ እንዲከፍል እየጠየቁት ነው ያሉት። እናም ኤሊየን ቶርት ክሌምስ አክት የሚባል ከ1789 ጀምሮ የቆየና አቧራ የለበሰ ህግን ተጠይቆ የውጭ አገር ጭራቅን ወደ አሜሪካ ፍርድ ቤት ለመክተት ለመጀመሪያ ጊዜ ጥቅም ላይ ከዋለባቸው አጋጣሚዎች አንዱ ነበር። እስኪ አሁን ሁኔታውን በአይነ ህሊናችሁ ሳሉት። ግንቦት 1993 ነው። ቀልቤሳ ነገዎ በአትላንታ ወደሚገኝ የፌዴራል ፍርድ ቤት ይገባል። በራሱ ይተማመናል፣ ለመከላከል ዝግጁ ነው። ዳኛው ቀና ብሎ አይቶት እኔም ተጎጂ ነበርኩ፣ እኔ ተራ የመንግስት ሰራተኛ ነበርኩ፣ እነዚህ ሴቶች በህይወቴ አይቻቸው አላውቅም፣ በፖለቲካዊ ምክንያት እየዋሹ ነው ይላል። እናም እውነት በውሸት ሊለወጥ የሚችል መሰለው። የአሜሪካ የህግ ስርዓት እርሱ አለ እሷ አለች የሚባል ጨዋታ ብቻ መሰለው። ነገር ግን ከዛ በኋላ ሴቶቹ ተናገሩ። አንድ በአንድ በምስክርነት ወንበር ላይ ተቀመጡ። ዝም ብሎ ታሪክ አልተናገሩም። ያንን አስከፊ ስቃይ በድጋሚ ነበር የኖሩት። የእስር ቤቱን ሽታ ገለጹ፣ የግንዱን ድምፅ ገለጹ። እናም ልክ ያንን በሱፍ ልብስ የለበሰውን ሰው የሆቴል አስተናጋጁን ተመልክተው ማንነቱን አረጋገጡ። በፊቱ ብቻ ሳይሆን ያንን ከፍተኛ 9 ያስተዳድርበት በነበረው ቀዝቃዛና ስሌታዊ በሆነ አመራሩም ጭምር። ጃክ ካምፕ የተባሉት ዳኛ ለመወሰን ብዙ ጊዜ አልፈጀባቸውም። ቀልቤሳን ተመልክተው በትክክል ምን እንደሆነ አዩት። ለሴቶቹ $1.5 ሚሊዮን ካሳ እንዲከፈላቸው ወሰኑ። ይህ ፍጹም ድል ነበር፣ የሞራል የበላይነትም ነበር። ግን እዚህ ጋር ነው ታሪኩ ከሀዘን ወደ ቀልድ የሚቀየረው። ቀልቤሳ $1.5 ሚሊዮን አልነበረውም፣ የሆቴል ሻንጣ ተሸካሚ የነበረው። እናም ኪሳራውን አወጀ ወይም ባንክራፕሲ አወጀ። ከዚያ ፍርድ ቤት ወጣ፣ ወደ ህይወቱ ተመለሰ እና 1 ሳንቲም እንኳንም ሳይከፍል ህይወቱን መኖር ጀመረ። እናም ያ ፍርድ ጀስት መንፈስ ብቻ ሆኖ ቀረ። በወረቀት ላይ ግን አለ፣ ነገር ግን ህይወቱን አልለወጠው። እናም ከዚያ በኋላ አሁን የምነግራችሁ ክፍል ጭንቅላታችሁን ከግድግዳ ጋር እንድታጋጩ የሚያደርግ ነው። በ1995 በፍትሐ ብሔር ፍርድ ቤት የታወቀ አሰቃቂ ሰው ሆኖ እያለ የአሜሪካ መንግስት ሊሸልመው ወሰነ። ሽልማት ስላችሁ ሙሉ የአሜሪካ ዜግነትን አፕሊኬሽኑን ተቀበለው። ይህ ቀልድ አይደለም። ያ ኬዝ እያለበት የፌዴራል ዳኛ ይህ ሰው ጭራቅ ነው የሚል ትዕዛዝ እየፈረመ እያለ የዜግነት መስጫ ቢሮ ባንዲራ እያቀበለው እንኳን ወደ ቤት በደህና መጣ አለው። እናም አሁን እርሱ የአሜሪካ ዜጋ ሆነ። ጥበቃ አለው፣ ከብዙዎቹ እንዳንዱ ሆነ። ይህ እንዴት ሊሆን ይችላል? እንዴት የቀኝ እጁ የፍትህ ሞት ማዘዣን እየፈረመ እንደሆነ አያውቅም። እናም ቀልቤሳ ያሸነፈ መሰለው። ፓስፖርቱ ነበረው፣ የኪሳራ ህግ ጥበቃ ነበረው፣ ባንክራፕት ሆኗል። ስለዚህ $1.5 ሚሊዮን መክፈል አይጠበቅበትም። የማይነካን የሆነው የአሜሪካ ዜጋ ሆኗል። ነገር ግን በአንድ ነገር አልተቆረጠም። ህግ ይለወጣል፣ ሰዎችም አይረሱ። እንግዲህ ይህንን ታሪክ ይዘን እዚህ ደርሰናል። በ1990ዎቹ መገባደጃና በ2000ዎቹ መጀመሪያ ላይ ቀልቤሳ ነገዎ የአሜሪካ ዜጋ ነው። ፓስፖርቱ አለው። በምድር ላይ ካለው እጅግ ሀያል አገር ህጋዊ ጠበቃ አለው። ያ $1.5 ሚሊዮን ፍርድ በመሳቢያ ውስጥ ያለው ወረቀት ብቻ ነው። ህይወቱን እየመራ ነው። ምናልባትም ራሱን በክፍሉ ውስጥ እንዳለ ብልህ ሰው እየቆጠረ ይሆናል። ስርዓቱን አሸንፏል። ቀይ ሽብርም አምልጧል። ነገር ግን ስለ ስርዓቶች አንድ ነገር አለ። አንዳንዴ በትክክል ይሰራሉ። ኤንታይ አትሮሲቲ ኤሊየን ዲፖርቴሽን አክት፣ ጸረ አሰቃቂ ባዕዳንን የማባረር ዜግነትን የመንጠቅና የማባረር ህግ የሚባል መጣ። ስሙ ትንሽ ይከብዳል፣ ይገባኛል። ግን ይህ አክት ሁሉን ነገር ለወጠ። ፓትሪክ ሌሂ የተባሉ ሴናተር ከቨርመንት የመጡ ሰው አሜሪካ የጦር ወንጀለኞችና የአምባገነን ረዳቶች ማረፊያ መሆን የለባትም ብለው ወሰኑ። እናም ህጉ ተቀየረ። በድንገት በኢሚግሬሽን ቅጽ ላይ መዋሸት የጽህፈት ስህተት መሆኑ ቀረ። ወጥመድ ሆነ። እናም በ2004 ወጥመዱ ተከፈተ። የፌዴራል ወኪሎች ቤቱ ድረስ መጡ። ስለ ሂሳብ አያያዝ ዲግሪው ግድ አልሰጣቸውም። በሆቴል ውስጥ ስለነበረባቸው ዓመታትም ግድ አልሰጣቸውም። በ1987 ሞልቶት የነበረውን ማመልከቻ አዩ።
በወንጀል ተካፍዬ አላውቅም ብሎ ምልክት አድርጎበት ነበር። በ1995 የዜግነት ቃለ መሐላ ሲፈጽም ጥሩ ስነ ምግባር ያለኝ ሰው ነኝ ብሎ የማለበትንም አዩ። እናም እንዲህ አሉት፣ አቶ ነገው ከሂሩት ጋር ተነጋግረናል፣ አትላንታ ፍርድ ቤት ሰነዶችንም አንብበናል። አንተ ውሸታም ሰው ነህ። እናም ውሸታም ስለሆንክ ዜጋ አትሆንም፣ ዜጋ አይደለህም። ተከራከረ። በእርግጥ ለ2 ዓመታት በህግ ውዝግብ ውስጥ ቆየ። ኤፍቢአይ ኢትዮጵያ ድረስ ሄዶ በወቅቱ ስልጣን ላይ ከነበረው የኢህአዴግ መንግስት ፋይል አገላብጦ ቀልቤሳ ነገዎ የፈረመባቸውን የቀይ ሽብር ፊርማዎች፣ የቶርቸር ሰዎችን የማሳደድ ትዕዛዞች፣ ስሙና ፊርማ ያለባቸውን ፋይሎች እስከ ማገላበጥ ደረሰ። ዜግነትን መቀማት ቀላል ነገር አይደለም። ይህን ሁሉ ካደረገ በኋላ ነው ቤቱ ድረስ መጥቶ ይህንን ዜና ያበሰረው። እናም ለ2 ዓመት እንደነገርኳችሁ በህግ ውዝግብ ውስጥ ቆየ። ነገር ግን ነፋሱ ፊቱን አዙሮ ነበር። አዲሱ የሀገር ውስጥ ደህንነት መስሪያ ቤት ወይም ዲኤችኤስ ዲፓርትመንት ኦፍ ሆምላንድ ሴኪዩሪቲ ቀልቤሳን እንደ ትልቅ ምሳሌ ወሰደው። እናም ዜግነቱን ገፈፉት፣ አገር አልባ አደረጉት። እናም የጥቅምት 2006 ማልዳ መጣ። ቀልቤሳን መሆንህን እስቲ ያስበው። 20 ዓመታት ጭንብልህን ስትገነባ ኖረሃል። ጎረቤቶችህን፣ የሥራ ባልደረቦችህን፣ ምናልባትም ራስህን እኔ ስኬታማና ደስተኛ ስደተኛ ነኝ ብለህ አሳምነሃል። ከዚያ ወደ አውሮፕላን እንድትገባ ትገደዳለህ። በግል ጀት አይደለም፣ በመደበኛ በረራ ወንበር ላይ በካቴና ታስረሃል። እናም ወደ አዲስ አበባ እየበረረ ነው፣ ወደ ሸሸበት ቦታ። እርሱ በሌለበት ፍርድ ቤት ማስረጃዎችን አይቶ የዕድሜ ልክ እስራትን ወደ ፈረደበት ቦታ። ያ አውሮፕላን አዲስ አበባ ሲያርፍ የኢትዮጵያ ረጅም እጅ በመጨረሻም ተዘረጋ። በሩ ተከፈተ። እዚያ ግን ቀይ ምንጣፍ አልነበረም የጠበቀው፣ የኢትዮጵያ ፖሊሶች ነበሩ። ከአሜሪካውያኑ ተረከቡት። ከፍተኛ 9 በአንድ ወቅት ይገኝበት በነበረው ጎዳናዎች መካከል ይዘውት ሄዱ። መንፈስ የሆነ መሰለው። በሊፍት ውስጥ ያያቸው ሴቶች ቅዠት ብቻ መሰሉት። ነገር ግን ወደ እስር ቤት ሲወሰድ በዚህ ጊዜ ወደ እውነተኛው እስር ቤት ሂሩት አበበ ጅራ መፈለጓን በፍጹም አላቆመችም የሚለው እውነትን ለመቀበል ተገደደ። ጠመንጃ አላስፈለጋትም። ድምፁን ማስታወስ ብቻ ነበር ያስፈለጋት። ፍትህ ሁልጊዜ ያሸንፋል የሚለው እውነት ነው ምናልባት። ነገር ግን ትክክለኛው ትምህርት ዓለም ከምታስበው በላይ ጠባብ መሆኗን ነው። እናም ዛሬ በሩን የያዘልህ ሰው ማን እንደሆንክ ለዓለም የሚናገርበት እድልን እየጠበቀ ሊሆን ይችላል። አላዛር ብርሃኑ ነኝ። ደህና ደሩ።